እሺ ጋይስ አሁን ጂላችሁ የመጡት በቀላሉ 2.5 ዶላር የምናገኝበት መንገድ ሲሆን እዚህ ጋር እንደምታዩት እኔ ተሰጥቶኝ ከዛ ወደ ኤክስቼንጅ ልኬዋለሁ። ወዲያው መሸጥ ትችላላችሁ። እዚህ ጋር እንደምታዩት የሁለኒ ተልኮልኛል። አሁን እንዴት እንደሚሰራ አሳያችኋለሁ። ተከታተሉ። በመጀመሪያ ይሄ ሊንክ እንነካዋለን። ከዛም በኋላ ወደ ፕሌይ ስቶር ከወሰደን በኋላ አፑን አውርደን ኦፕን እንለዋለን። ከዛም በኋላ ከታች ሳይን አፕ የሚለውን እንነካዋለን። ከዛም በኋላ ከላይ ኢሜል አስገብተን ከዛ ከታች ፓስወርድ ከዛ ድጋሚ ፓስወርድ አስገብተን ክሬት አካውንት የሚለውን እንነካዋለን ከታች። ከዛም እዚህ ጋር ኢሜል ይላክልናል። ወደ ኢሜላችን እንገባና ቬሪፋይ የሚለውን እንነካዋለን እቺ። ከዛም በኋላ ቬሪፋይ ማይ ኢሜል የሚለውን እንነካዋለን። ጨርሰናል። አሁን ቬሪፋይ ሆናል። ወደ አፑ እንመለሳለን። እንጠብቀዋለን ትንሽ አከባም ማለት ነው። ከዛ በኋላ እዚህ ጋር ከላይ ስም፣ የአባት ስምና ሪፈራል ኮድ ግዴታ ነው፣ ያለበዛ ሪዋርድ አይሰጣችሁ። ሪፈራል ኮዱን ለማግኘት ቻናሌ ላይ ትሄዱና ከቻናሌ ኮፒ አድርጋችሁ እዚህ ጋር ፔስት ብላችሁት ኮንቲኒው ትሉታላችሁ ማለት ነው። ከታች እዚህ ጋር ከታች ኮንቲኒው የሚሉን ትነካዋላችሁ። ከዛም በኋላ እዚህ ጋር ስም አስገብተን ዝም ብለን የፈለግነውን ከታች ኮንቲኒው የሚሉን እንነካዋለን። ከዛ በኋላ እዚህ ጋር መታወቂያችሁን ቬሪፋይ አድርጉ ይላል። እዚህ ጋር ኮንቲኒው የሚሉን እንነካዋለን። ከዛም በኋላ እዚህ ጋር ቢግን ቬሪፊኬሽን ቬሪፋይንግ የሚሉን እንነካዋለን እዚህ ጋር። ከዛም በኋላ እዚህ ጋር ዩናይትድ ስቴትስ የሚሉን ሰሌክት እናደርጋለን፣ እንቀይራለን፣ ኢትዮጵያ እናደርገዋለን። ከዛም ሰሌክት እንለዋለን። ከዛም በኋላ እዚህ ጋር መንጃ ፍቃድ ከፈለጋችሁ ናሽናል አይዲ ከፈለጋችሁ ፓስፖርት ይላል። በናሽናል አይዲ እዚህ ጋር ከኋላና ፊቱን ስካን ታደርጉና ፊታችሁን ስካን ታደርጋላችሁ። ከዛ በኋላ ክሪት ዋሌት የሚለውን ትነኩታላችሁ። ከዛ በኋላ ትጠብቃላችሁ ማለት ዋሌት ክሪት ካደረጋችሁ በኋላ ሪዋርድ በትንሽ ሰዓታት ውስጥ ነው የሚላክላችሁ። ሪፈር ስታደርጉም ደግሞ እንደዛው እኩል ለሚሰጣችሁ $2 ማለት ነው በሪፈራል። እዚህ ጋር እንደምታዩት እሱም ያገኛል፣ እናንተም 500 ታገኛላችሁ ማለት ነው። ከዛም በኋላ ሲላክላችሁ እዚህ ጋር እንደምታዩት ለኔ ተልኮልኛል፣ ይሄው 500። ይሄን ዊዝድሮው እያደረግን አሳያችኋለሁ ማለት ነው። እዚህ ጋር ሴንድ ቢሉን ትነኩታላችሁ። ከዛም በኋላ አድሬስ ከኤክስቼንጅ ላይ ከቢትጌት ወይም ከኤምኤክሲሲ ገብተን ኮፒ እናደርግና እዚህ ጋር አማውንት አስገብተን ጫን እንለዋለን ከታች። ከዛ በኋላ አለቀ ማለት ነው። እንደምታዩት ይኸው ገብቷል። ዊዝድሮ ማድረግ ስላላችሁ ወደ ሲዲቲ ቀይራችሁ መስራት የምትፈልጉ ቴሌግራም ላይ ያለ ቴሌግራም ሊንክ ባዮ ላይ ታገኛላችሁ። እሺ ጋይስ አሁን ይዤላችሁ የመጣሁት ትላንት በፖስትኩላችሁ ቪዲዮ መሰረት በሪፈራል $2 የምናገኝበት እና ስንመዘገብ $2 የሚሰጠን አፕ ብያችሁ ነበር። ይኸው እዚህ ጋር እንደምታዩት ሁሉም ሰርቶ የተቀበለው ብር ነው እና አሁን ወደ ኤክስቼንጅ እንዴት እንደምንልክ አሳያችኋለሁ። ተከታተሉ። በመጀመሪያ ወደ ኤምኢኤክስሲ ኤክስቼንጅ እንገባለን። ከዛ በኋላ እዚህ ጋር ዲፖዚት የሚለውን እንነካዋለን። በመቀጠል ኦንቼን ዲፖዚት የሚለውን እንነካዋለን። ከዛም እዚህ ጋር ቲኤክስ ብለን ሰርች እናደርጋለን። ከላይ የመጣውን እንነካዋለን። እዚህ ጋር ኮፒ እናደርግና አድሬሳችንን ወደ አፑ እንገባለን ማለት ነው። እዚህ ጋር እንደምታዩት 40 ሺህ ሰራውት አለ በሪፈራል 500 ይሰጣል። 500 ማለት $2 ማለት ነው። ከዛም በኋላ እሱን እንነካዋለን። ከዛም ሴንድ የሚለውን እንነካዋለን። እንዲህ ብሎ ከመጣለን በኋላ ኮፒ ያደረግነውን አድሬስ እዚህ ጋር ፔስት እናደርጋለን። ከላይ ደግሞ አማውንት እናስገባለን ማለት ነው። ማክስ የሚለውን እንነካዋለን። ከዛም በኋላ ከታች ሴንድ የሚለውን እንነካዋለን። ጫን እንለዋለን። እዚህ ጋር እንጠብቃለን። እዚህ ጋር ፕሮሰስ እስኪያደርግ ድረስ እዚህ ጋር ትራንዛክሽን ሰክሰስፉል ብሎናል ማለት ነው። ከዛም ወደ ኤክስቼንጅ ገብተን እንጠብቃለን። እዚህ ጋር እንደምታዩት ዲፖዚት ፔንዲንግ ላይ ነው። ሪፍሬሽ እናደርገዋለን። ይሄው ገብቷል። እንደምታዩት $183 ገብቶልኛል። እናንተ መስራት ትችላላችሁ። በሪፈራል $2.5 ይሰጣችኋል። ስትመዘገቡ $2.5 ይሰጣችኋል ማለት ነው። አሰራሩን ከዚህ በፊት ባለው ቪዲዮ ፖስት አድርጌላችኋለሁ። ቴሌግራም ሊንክ ባዮ ላይ ታገኛላችሁ።